ዋቀዮ ሰገሌ ቀባ ሃሌሉያ እግዚአብሔር ቃል አለው ቀጥለን መሄድ እንድንችል በቃሉ ኃይል መሄድ እንድንችል በቃሉ ጉልበት መራመድ እንድንችል እግዚአብሔር ቃል አለው ሃሌሉያ ዋቀዮ ሰገሌ ቀባ ጀዳሜ እግዚአብሔር ቃል አለው በሉስቲ እግዚአብሔር አባት ሆይ እናመሰግንሃለን ስለዚህ ድንቅ ስጦታ አመሰግንሃለሁ በዚህ ስላሉ ያንተ ልጆች አመሰግንሃለሁ በእስራት ውስጥ በመፈታት ስለሚመላለሱ በጨለማ ውስጥ በብርሃን ስለሚመላለሱ በጌታ በኢየሱስ ስም አመሰግንሃለሁ ወረህና ከሰጥህ ከመን ደደቢያን ወረዱ ከነ ከሰጥ ኢፋን ደደቢያን ከናፍ መቃ ኢየሱስ ይንገለንስ ይፋተው መቃ ኢየሱስ ይንገለንስ ይፋተው ጆሌ ፋሲ ቀብዱፍ ገለንስ ይፋተው በኢየሱስ ስም እዚህ ስላሉት የብርሃን ልጆች አመሰግንሃለሁ በኢየሱስ ስም በገዢነት በኃይል ስላሉ አመሰግንሃለሁ ቃል በኃይል በእኛ መካከል ይገለጥ አንተ ብቻ ካለንበት ወደፊት እንድታስጠጋ ደግሞ ማቅጣጫ እንድትሰጠን እንድትመራን በጌታ በኢየሱስ ስም እንጸልያለን ኃይል በእኛ መካከል ይገለጥ መንፈስ ቅዱስን ጋብዘሃለን በኃይል ተገለጥ አፉረ ቁልቁሉ ግዱ ከኘት አድርገም ጋፈት አርገምቱ ሊአቱ ይፈማ ጋፈት ህን ያርገምቱ ይሰጫበት ወልሳናማ ጋፈት አርገምቱ ሙለተቱ ሙፍከነማ አንተ ስትገለጥ መንፈስ ቅዱስ ስራ አለ አንተ ስትገለጥ ነገን ማየት እንጀምራለን የተዘጋ ነገሮች ክፍት ሆኖ ይታዩናል የታሰሩ ነገሮች ቢኖሩ ይፈታሉ መንፈስ ቅዱስን ጋብዘሃለን መንፈስ ቅዱስን ጋብዘሃለን መንፈስ ቅዱስ እግዚአብሔርን ጋብዘሃለን ጌታ ኢየሱስ በመካከላችን ተገለጥ አሜን እናመሰግንሃለን በኢየሱስ ስም አሜን አሜን ሃሌሉያ ክብር ለኢየሱስ ይሁን ሃሌሉያ እጆቻችሁን አሳዩ ክብር ለኢየሱስ ይሁን በእነዚህ እጆች ላይ እሳት አለ ሃሌሉያ እሳት አለ በሉስ ኃይል አለ በሉስ ልክ ሃሌሉያ ቀበሮቹ አስሮባቸው እንደለቀቀ ሁሉ ሳምሶን ሃሌሉያ በኢየሱስ ስም የሆነ ነገር ይዛችሁ ትወጣላችሁ የምትሄዱበት ሰፈር እግዚአብሔር ኃይልን ያስታጥቃችኋል ዛሬ ኃይልን ታጥቄ ይወጣሉ በሉስ ሰገሌነን ረትዱበቹ በርባዱ ኢትፉፍኔ አደሙ ወይም ቀጥሎ መሄድ ወይም መራመድ የሚል ርዕስ ላይ እናገራለሁ ሃሌሉያ ቀጥሎ መራመድ ወይም መሄድ ሃሌሉያ እስቲ ቀጥዬ ሄዳለሁ በሉስ ኢትፉፌና ደማ ይላሜ ኢትፉፌና ደማ ይላሜ እስቲ ቀጥዬ ሄዳለሁ በሉስ ይሄንን ቃል ስናው ቀጥሎ መሄድ የሚል አንድ መንገድ ላለው ሰው ነው ብዙ ጊዜ ቀጥዬ ሄዳለሁ ካለ ሰው ያለው መድረሻዬ እዚህ አይደለም ምደርሰው ቦታ አለ ያለ ነው ማለት ነው ክብር ለኢየሱስ ይሁን በሌላ በኩል እኔ ቀጥዬ ሄዳለሁ ካለ ሰው የመጣ ሌላ መንገድ እንዳለና አሁን ያለበት ራሱ ስፍራው እንዳልሆነ ነው ሃሌሉያ እስቲ መንገድ አለ በሉስ አራቱ ነድረጅራ አሜን ስለዚህ ይሄንን ቃል አሁን ለመግቢያ እንዳነበብኩት እዚህ ጋር የምናየው ኤልያስን ነው የምናየው በሙሉ ስለ ኤልያስ ታሪክ ብዙ አልናገርም ግን ኤልያስን እናገኛለን ኤልያስ እግዚአብሔር ብዙ ስራ የሰራበት ሰው ሆኖ ግን እንደዚህ ሆነ ሃሌሉያ የሆነ ጊዜ ላይ ኢዛቤል በሱ ላይ አጠፋሃለሁ እገልሃለሁ ስትለው ደነገጠ ህነ እቹዳ ለኮብሰ ለመረጥ ጋፈ ዱብስተን ከነይረት ኢዛቤል ገለ ኢልያስቲናማ ኤርጊቴ አኩማ አትራጆተ በአል ፍጤ ቦርዮወነ ዮንሲ አጄሱ ዳባዴ ዋቀዮሊን አናሃ አጄሰን ጀቴ አያችሁ ኢዛቤልን ነገ በዚህ ጊዜ ነፍስህን ከእነዚህ እንደ አንዲት ነፍስ ባላደርጋት አማልክት ይህንን ያድርጉብኝ ይህንም ይጨምሩብኝ ብላ ወደ ኤልያስ መልእክተኛ ላከች አያችሁ የሆነ መልእክት ስለደረሰው ደነገጠ ኢየሱስ ጌታ ነው ከዛ በኋላ ኤልያስ እግዚአብሔር ትናንት ረድቶታል አግዞታል በእግዚአብሔር አቅም ተራምዷል ግን ዛሬ ላይ ደርሶ በነጥብ 1 5 ወይም 6 ነጥቦችን አሳያቸዋለሁ ባጭሩ እንደ ትምህርትም እንደ ስብከትም ማለት ነው እይታው ሲጋረድና ያለን የመጀመሪያ ላይ ሰዎች መሄጃቸውን እያወቁ ግን ጉልበት ሲያጡ የመጀመሪያ እይታቸው ነው የሚጋረደው ኢላልቺሳ ካራ ከደሙ ቀብ ዋቀዮ ከነርገመት ከነቱ ቤኩ አርጉ የሮኒ ደጠቡ አርግና የማይት አጥሙ ተገደረ
ኢየሱስ ጌታ ነው። እስቲ ነው ያለው በሉስ ቀጥዬ ሄዳለሁ በሉስ ቀጥሎ በሱ ላይ ሻታሮሳ ካባሊያ ሃሌሉያ በሱ ላይ ያለውን የእግዚአብሔር ዓላማ ከማየት ይልቅ በተከበበው ሁኔታ ውስጥ ሲቀመጥ ደሞም ተስፋ ሲቆርጥ እናያለን። ዋቀዮ ሰገንታን ንራቀብ ዋቀዮ ያደን ንራቀው አለቲ ጋፈኒ አብዲ ኩተቱ አርጊና ዋቀዮ አከኒ ደሙፍ ከገንታ ራቀብ ዋቀዮ አከኒ ገርፉል ራተ ደሙፍ ያደራቀብ እኒ ገሩ ሂንሶዳቴ እይታው ተገደበ ይላል። ኢየሱስ ጌታ ነው። ስለዚህ ወደፊት ለመሄድ ምንድነው ታዲያ ከኛ የሚጠበቀው? ሁሉ ጊዜ እይታችንን በእግዚአብሔር ቃል መጠበቅ በእግዚአብሔር መንፈስ ልንጠብቅ ይገባል። ሃሌሉያ። እንግዲህ ሁላችንም በተለያየ ሁኔታ ውስጥ አለን። እግዚአብሔር ግን በዘመናት ውስጥ አቅጣጫን ይሰጣል። ዋቀዮ በሮተ ከሰቲ ከለቲን ከና ከናፍ ጋፈ ኢላልተኒ ኤልያስ ሂንሶዳቴ ለኮስ ሰዲረት የሙስ ኤልያስ ሂንሶዳቴ ልቡ ኢሳ ኦልቸቹፍ ከኤን በቀቴ እግዚአብሔር ከሱ ጋር አለ። አሜን። ይፈራ እይታው በፍርሃት ተዋጠ። እግዚአብሔር በሱ ላይ ያለውን ዓላማ ለማስፈጸም ከመሄድ ይልቅ በፍርሃት ሲዋጥ እግዚአብሔር ከሰጠው ራእይ እግዚአብሔር ከሰጠው አቅም ወደ ኋላ ሲመለስ እናያለን። እንግዲህ እኔ የመሪዎች አዳር ጸሎት እንደሆነ ነው ውስጤ ያሰበው፣ ግን እግዚአብሔር ቃል አለው። ሃሌሉያ። ዛሬ በምን አይነት ሁኔታ ውስጥ አለን? ወደኛ እንመልሰው። አሁን ስለ ኤልያስ አይደለም። እይታችን የሚገድቡ ብዙ ነገሮች አሉ በአካባቢያችን። እስቲ እንደዚህ በሉ ሃሌሉያ። እኔ በሉ እስቲ እግዚአብሔር አይና አለው በሉ አሜን አሜን። ጀዋ ቀዮነን ይላል አሜን። ዱራዋ ቀዮነን ነጋይ አሜን። ኤልያስ አብዲ ኩተቴ ሂንሶዳቴ እይታው ሲገደብ እናያለን። ቀጥሎ ከእግዚአብሔር ጋር መሄድ ያለበት ቀጥሎ ከእግዚአብሔር ጋር ስራውን ማስቀጠል ያለበት ትናንት የበዓልን እነዛን ሁሉ የገደለ ሰው ዛሬ ግን በፍርሃት ሲዋጥ እናያለን። እግዚአብሔር ግን ከሱ ጋር ዓላማ አለው። አሜን ሃሌሉያ። እስቲ እግዚአብሔር ከኔ ጋር ዓላማ አለው። እግዚአብሔር ከኔ ጋር ዓላማ አለው። እዩ ነው እጅ ሰገንታ ቀበይ አሜን። በምን አይነት ሁኔታ ውስጥ? በፍርሃት ውስጥ እያለንም እግዚአብሔር ዓላማ አለው። አሜን። በመከበብ ውስጥ እያለንም በተለያዩ ዛቻ ታላማ ዶሳቲያ ሃሌሉያ በዛቻ ውስጥ እያለን እግዚአብሔር በእኛ ላይ ዓላማ አለው። አሜን። ዛቻ መጥቶበታል ከአንድ ተራ ሰው አለ ወይ እንደ ዘመኑኛ ከምንፈራው ከቀበሌ አይነት ከላይ ነው የመጣው። ሃሌሉያ። እግዚአብሔር በኤልያስ ላይ ዓላማ አለው። ይሄ ብቻ አይደለም፣ ሌላ ጥቅስ ልጨምርላችሁ። እነ ጳውሎስ የእግዚአብሔርን ቃል ይዞ በሚራመዱበት ጊዜ የሐዋርያት ሥራ ምዕራፍ 27 ቁጥር 10 ሆጄር ገሞታ በቆና ድደሚ ቶርባ ሆጄር ገሞታ በቆና ድደሚ ቶርባ የሐዋርያት ሥራ ምዕራፍ 27 ኢየሱስ ጌታ ነው። ቁጥር 10 እንደዚህ ነው የሚለው። እዛ አካባቢ እንሄዳለን። ጀራናና የሮካና መርከባን ኢትፉፍኔ አዴሙን ኬኛ ኩን ረኪነቲኑ ገልቻ ፈኢሲቺ መርከበ ኬሳ አከበዱ መርከቢቺስ አከጨቡ ልቡን ነማስ አከድሙ አነቲ ሙላተ ጀዴ ኦፌገቺሴ ቁጥር 10 እናንተ ሰዎች ሆይ ይህ ጉዞ በጥፋትና በብዙ ጉዳት እንደሆነ አያለው። ጥፋቱም በገዛ ህይወታችን ነው እንጂ በጭነቱ መርከብ ብቻ አይደለም ብሎ መከራቸው። ማን ነው የሚመክራቸው? ጳውሎስ ነው የሚመክራቸው። አሁን ጳውሎስ ለወንጌል ብሎ ወደ ሮም እየሄደ ነው። ከዛ እግዚአብሔር መልእክትን ሰጠው። ሁለት ነገር እናያለን። ጳውሎስ እዚህ ጋር ጉዞ ላይ ነው ለወንጌል፣ ግን ምን አለው? እንደ ኤልሳ አይደለም። አሁን እሱ ምንድነው አይቷል በፊት ለሆራታ ራዲያ ሃሌሉያ። ዛሬ እንደ ጳውሎስ መራመድ ትጀምራለች። እንደ ጳውሎስ መራመድ የሚጀምር ሰው አለ። በፊታችን ይሄ አለ። ግን ብትሰሙን ጥሩ ነው ብሎ ሲናገር እናያለን ወደፊት። ሃሌሉያ። ኤልያስ በፍርሃት ተውጦ፣ ጳውሎስ ግን ምን እንደሚሆን ያውቃል። ከእግዚአብሔር ይሰማል፣ ይቀበላል። ሃሌሉያ። በጌታ በኢየሱስ ስም ዛሬ ፊት ለፊታችሁን እያያችሁ መሄድ ይሆናል። ነገር እያያችሁ መሄድ ይሆናል። ለሌሎች አቅጣጫን መስጠት ይሆናል። ራማታ ካላበኒያ። ስለዚህ እንደዚህ አለ ጳውሎስ፣ ተው ጉዟችን ቀጥለን መሄድ አለ። እግዚአብሔር እንደነገረን ከሆነ አለ ጳውሎስ ችግር አለ፣ ስለዚህ አንሄዳለን። እነሱ ግን አልሰሙት።
ማን ያለ ነው የሆነው መጨረሻ ላይ ጳውሎስ ያለው ሲሆን እናያለን። በሁኔታ ውስጥ ጳውሎስ የሚሆኑ ነገሮችን ሲመለከት ኤልያስ ግን በሁኔታዎች ውስጥ ሲገደብ እናያለን። ዛሬም በእኛ በአገልግሎት ዘመን ውስጥ አንዳንዶች ባሉበት ሁኔታ ይዋጣሉ፣ የወንጌልን ስራ እስከ ማቆም ድረስ ይደርሳሉ። አንዳንዶች ደግሞ በአውሎ ንፋስ ይሁን መርከብ በመሰባበር ውስጥ ይሁን ወንጌልን ይዞ ይቀጥላሉ። እኔ በሉ እስቲ ወንጌልን ይዤ እቀጥላለሁ በሉ እስቲ itti fufee gaafa ጳውሎስ አዴሙሳ ዋን ፉልድረሳኒ ጅሩ አርጉ ይላል። ሃሌሉያ። በዚህም ውስጥ ሁለት ነገር እናያለን። ኤልያስ ትናንት ከእግዚአብሔር ሰምቶ በእግዚአብሔር ምሪት የሄደ ሰው ነበር። ዛሬ ግን ያንን ሁሉ ጥሎ እኔ ብትወስደኝ ብሞት ይሻለኛል ስለናለን አና ዮና አጀስት ነው ዮንዌ ነው ጳውሎስ ገሮ ከሰለ ሃሌሉያ ከመንፈስ ቅዱስ መልእክትን ሲቀበል እናያለን ጳውሎስ። ስለዚህ ቀጥሎ ለመሄድ የመጀመሪያው ሁሉ ጊዜ የሚያዩ ትውልዶች ልንሆን ይገባል። ሃሌሉያ። አይኔ ይከፈት በሉ እስቲ፣ አይኔ ይከፈት በሉ እስቲ፣ የልቦና አይን ይብራ በሉ እስቲ። ኢጅለጴከኛ ጋፈ በነሞ ሃሌሉያ ሐለኑ መርሰጫል ሲስኔ ላሉ ጀልቀብና እውነቴን ነው። አሁን እኛ ያለንበት አካባቢ አካኩ ጫካ ውስጥ ነው ወንጌል የጀመረው። እግዚአብሔር አሰፋ። አሁን ባለንበት ሁኔታ ወንጌል የምንሰብክበት አይደለም። ወንጌል ግን ይቀጥላል። ሃሌሉያ ሃሌሉያ። የኛ ነገር ከውጭ አይደለም ከውስጥ ነው የጀመረው። ሃሌሉያ ወንጌል ዛሬ ሃሌሉያ በሁኔታዎች አይገደብም። እኔ ነግራቸዋለሁ ብዙ ነገር ሊኖር ይችላል። ትንሽ ቅድም ጥቂት ሰምቻለሁ። እግዚአብሔር ግን በዚህ ውስጥ ከናንተ ጋር አለ። ስለዚህ ጳውሎስ ከመንፈስ ቅዱስ ምሪትን ሲቀበል እናያለን። በዛ ፋንታ ግን ኤልያስ ዝም ብሎ በራሱ ሲነዳ ሲሄድ እናያለን። እንደ መሪዎች እግዚአብሔር ዛሬ ምሪትን ይሰጠን ይፈልጋል። ዋቀዩ አከገጌስቶ ተተራ ኤርገመኑት ከኑ በርባዳ ሃሌሉያ ሙለተኑ ከኑ በርባዳ ሃሌሉያ። ይሄን ቤተክርስቲያን ወዴት እንደምትወስዱ እግዚአብሔር ራእይ ሊሰጣችሁ ይፈልጋል። ራእይ መገለጥን ሊሰጣችሁ ይፈልጋል። ከሌሎች ቸርቾች የመጣችሁ ለኛም እግዚአብሔር መገለጥን መስጠት ይፈልጋል። ዛሬ በሉ እስቲ መገለጥን እንቀበላለን፣ ራእይ እንቀበላለን በሉ እስቲ። ነገሬ ይቀጥላል በሉ እስቲ። ወዴት ነው የምላችሁ? እግዚአብሔር አቅጣጫን የሚሰጥ አምላክ ነው። እግዚአብሔር ምሪትን የሚሰጥ አምላክ ነው። ስለዚህ ቀጥሎ የሚሄዱ ትውልዶች ሁሉ ጊዜ ያያሉ። ሃሌሉያ እይታቸው በሁኔታ አይደመዝዝም። ጦርነት አለ አሻግሮ ያያል፣ ሞት አለ አሻግሮ ያያል፣ መከበብ አለ አሻግሮ ያያሉ። ሃሌሉያ እኔ አልሞትም አለ እኮ ጳውሎስ። ማንም ወደ ታች መጣበታለሁ፣ ማንም አይሞትም፣ አንድም ነፍስ ምንም አትሆንም። ሁኔታው እኮ አይመስልም፣ ግን ያያል፣ ይሰማል። ሃሌሉያ ዛሬ ምን እናገራለሁ? ይሄን ቤተክርስቲያን የሚያሻግሩ ሰዎች በዚህ አሉ። በዚህ ሃሌሉያ አካባቢ ወንጌልን የሚያሻግሩን ትውልድ እግዚአብሔር እዚህ አለ። ሲንቀበባ ቀዩ ሃሌሉያ ሲንቀበባ ቀዩ ሃሌሉያ የእግዚአብሔር ድንቁ መሳሪያ ላይ ሃሌሉያ ምርጥ ቃዋርጎ ጳውሎስን እንዳነሳ እግዚአብሔር ዛሬ ደግሞ አንተ አለ ሲንቀበው መይነቀበው አቀዩ ዳሜ ከናፍ የመንፈስ ቅዱስ ምሪትን ተቀብሎ ሲራመድ ሲሄድ እናያለን። ሃሌሉያ ስለዚህ ቀጥሎ የሚሄዱ ትውልዶች ሁሉ ጊዜ ያያሉ፣ ከመንፈስ ቅዱስ ምሪትን ይቀበላሉ። እንደ መሪዎችም እናገራለሁ። ሃሌሉያ ስንቶቻችን እግዚአብሔር ሆይ አቅጣጫ ስጠን እንላለን። እግዚአብሔር ግን አቅጣጫን የሚሰጥ አምላክ ነው። ትናንት ድንቅ ተሰርቶ ሊሆን ይችላል፣ በእኔ ተሰርቶ ሊሆን ይችላል። ዛሬም እግዚአብሔር አዲስ ነገር አለው። ዛሬም እግዚአብሔር ቶራላባንያ አዲስ ምሪት አለው። ቤተክርስቲያኑን የሰጠንን ሕዝብ እንድንወስድ እንድንመራ እግዚአብሔር ዛሬም ቃል አለው። እግዚአብሔር ቃል አለው በሉስቲ ኤልያስ ትናንት ትልቅ ተአምራቶች በሱ ሆነዋል። ኤልያስ ሆጂን ጉርጉዳን ወጅታ መረከለስ አርገሩ እንደደበ ዛሬ ግን ደክሟል ኤልያስ። ዛሬ ግን በከበበ ሁኔታ ተስፋ ቆርጧል።
ተስፋ የቆረጥክ ሰው ካለ እግዚአብሔር ተነስ ይልሃል። ያነማ ዲኩታቴ ካየዳ ዋቀይ ያነማ ረፍቴ ጅርቱ ካየዳ ዋቀይ ኤልያስ ተኛ። ስንት ጊዜ? 2 ጊዜ ተኛ። እግዚአብሔር ግን ከሱ ጋር ዓላማ ስላለው አልተው። ንቃ ይለናል አለን ዛሬ። ሃሌሉያ። እስቲ ነቃለው በሉስ፣ ነቃለው በሉስ። ምክንያቱም እንድናስቀጥል እግዚአብሔር ቃሉን ሰጥቶናል። ሃሌሉያ። መሪዎች ቤተክርስቲያንን ሰጥቷቸዋል፣ በእኛ ሰጥቷል። ሃሌሉያ። ስለዚህ የእግዚአብሔር መንፈስ ዛሬ ማራዳሲያ ሊመራን ይፈልጋል። አቅጣጫ ሊሰጠን ይፈልጋል። እንዴት እንደምንመራ፣ እንዴት እንደምናስተዳድር፣ ምን መልእክት ለህዝቡ መስጠት እንዳለብን እግዚአብሔር አቅጣጫ ሊሰጠን በዚህ አለ። ሌላኛው 3ኛው ነጥብ ቀጥለለህ መሄድ እይታችን ብያለሁ። የመንፈስ ቅዱስ እርዳታ ወይም ደግሞ መሪነት ብያለሁ። ጸንቶ መቆምን እግዚአብሔር ዛሬ ከኛ ይፈልጋል። አሜን። ወንጌል የሚሰራ ሰው ጸንቶ የሚቆም ሰው ነው። ሃሌሉያ። እስቲ ጸንቼ ቆማለሁ በሉ። እስቲ ጸንቼ ቆማለሁ በሉ። እስቲ በማንኛውም ሁኔታ ውስጥ ጸንቶ መቆም። ሃሌሉያ። የሐዋርያት ሥራ ምዕራፍ 27 ቁጥር 22 ቶጀር ገሞታ በቆና ድደሚቶር በለኮብሰ ድደሚለማ ኢየሱስ ጌታ ነው። ነሞኒ የሮ ዴራዳፍ ኛተ ለገናን ጳውሎስ ከኤ ኢሳን ግዱ ዳበቴ jaranana rakkina fi badisa kana ooluudhaaf dubbii koo dhaga'uun qarxeesii ka'uun dhiisuun ta'a ture. Amma garuu isiniin gorsa jabaadhaa. Yesuus geetaa no. Markabicha malee isin keessaa lubbuun nama tokko iyyuu hin badu. Waaqayyo koo isa ani kan isaa ta'e hojjechuudhaaf jira. Ergamaan edana halkan na bira dhufee hin sodaatin. yaa Phaawulos mootii warra Ruumaa dura dhaabachuudhaaf jirta. Kunoo waaqayyo ayyaana isaatiin namoonni warri si duukaa jiran hundinuu du'a akka oolan hin godhaa anaan jedhe. Kanaafis jabaadhaa yaa jarana. Akkuma ani ergamichaan anatti hime akka inni ta'uuf waaqayyoon nan amanadhaa. አሜን። ከቁጥር 21 ላምብብ እንደዚህ ይላል። ኢየሱስ ጌታ ነው። በደንብ አዳምጡ። ጸንቶ ስለመቆም ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜም ጳውሎስ በመካከላቸው ቆሞ እንዲህ አለ። በፍርሃት ውስጥ ናቸው፣ በወጀብ ውስጥ ናቸው፣ በባህር ላይ ናቸው። ጳውሎስ በዚህ ሁኔታ ውስጥ ሃሌሉያ ተነስቶ ቆመ። ሃሌሉያ። ሁኔታው እኮ እንድንቆም ለሚያረግ ላይሆን ይችላል፣ ግን የወንጌል ሰው ይቆማል። ሃሌሉያ። ነሚ ወንጌል አይና በተዳሜ ሐለት ከሰጅርቱ ሲዳበቺሱ ዲሱ ደንዳ ሐለት ከሰጅርቱ ከንስራሱ ተውደንዳ። ሃሌሉያ። ቀጥሎ እንደዚህ ያለ ቆሞ እንዲህ አለ። እናንተ ሰዎች ሰምታችሁኝ ቢሆን ኖሮ ከቀርጤስ እንዳትነሱ ይህንም ጥፋት ጉዳት እንዳታገኙ ይገባችሁ ነበር። አሁንም አይዟችሁ ብዬ እመክራችኋለሁ። በምን አይነት ሁኔታ ውስጥ ነው የሚለው? አይዟችሁ። ሃሌሉያ። የእግዚአብሔር ሰው ሁሉ ጊዜ ቃል አለው። ሃሌሉያ። እስቲ ቃል አለኝ በሉ። እስቲ የሚያጽናና ቃል እኔ ጋር ነው ያለ በሉ። እስቲ ሰገሌን ጀቤ ሶነብረ ጅሬ ዳሜ ሰገሌን ሃሬ ሶነብረ ጅሬ ዳሜ እንደዚህ ያለ የርሱ የምሆነው ደግሞ የማመልከው የእግዚአብሔር መላእክት በዚች ሌሊት በአጠገቤ ቆሞ ነበርና እርሱ ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ካንተ ጋር የሚሆኑትን ሁሉ ሰጥቶሃልና አለኝ። ስለዚህም እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሆን እግዚአብሔርን አምናለሁ። አሜን። አይታችኋል ጳውሎስን ያኛው ሲሸሽ ኤልያስ ሲሸሽ ከጳውሎስ ሕይወት ግን ለራሱ ብቻ አይደለም፣ ለራሱ ያውቃል። ሃሌሉያ። የት እንደሚቆም በሮም ንጉስ ፊት ቆሞ ወንጌልን እንደሚናገር ያውቃል። ስለዚህ ምን አለ? እናንተ አትፍሩ አለ። ሃሌሉያ። እስቲ አጠገባችሁ ያለ ሰው አትፍሩ በል። አትፍራ በሉት። እስቲ እግዚአብሔር ካንተ ጋር ነው በሉት። እስቲ ዋቀየሶ ጅንጅራ ዳኒሜ እጁን እንደዚህ አድርጋችሁ ዋቀየሶ ጅንጅራ ዳኒሜ እግዚአብሔር ካንተ ጋር ነው በሉት። ስለዚህ ወደፊት የሚራመዱ ሰዎች መሄጃቸው ግባቸውን የሚያውቁ ሰዎች ጸንተው ይቆማሉ። በአውሎ ንፋስ ውስጥ ጸንተው ይቆማሉ። እግዚአብሔር ጸንቶ ይላል ዛሬ። አሜን። ሃሌሉያ። ቸባና ዳበላ
አንሺ ወጅራንጅራ እገቤ ቆሞ ሮታ ወጀቡ እያለ መርከቡ ሊወድቅ እያለ ከሱ ጋር የቆመ መልአክ ነበር። ሃሌሉያ ራታና ማዳዝ እስቲ ከኔ ጋር የቆመ መልአክ አለ። ከኔ ጋር የእግዚአብሔር መንፈስ አለ በሉ እስቲ። ከኔ ጋር የእግዚአብሔር ኃይል አለ በሉ እስቲ። ኢየሱስ እሱ ደግሞ ያመጣል። ወጀቡ በተነሳ ጊዜ ኢየሱስ ከነሱ ጋር ነበር። ሃሌሉያ ከዛ ተነስቶ ጸጥ በል እንዳለ ሁሉ ሃሌሉያ ዛሬም ካንቺ ጋር በወጀቡ ውስጥ ሲወጅ ከቤተ ክርስቲያናችን ጋር ከህዝባችን ጋር በዚህ ወጀብ ውስጥ በዚህ ሁኔታ ውስጥ የቆመ አንድ ኃይል አለ። እሱ መንፈስ ቅዱስ ይባላል። እሱ መንፈስ ቅዱስ ይባላል። መንፈስ ቅዱስ ከኛ ጋር ነው። መንፈስ ቅዱስ ከኛ ጋር ሃሌሉያ ባለቤት መንፈስ ቅዱስ ሃሌሉያ ሻታላ። ስለዚህ ወደፊት የሚሄዱ ትውልዶች ሁልጊዜ ጸንተው ይቆማሉ። ወጀብ አለ፣ ጸንተው ይቆማሉ። አውሎ ነፋስ አለ፣ ከእግዚአብሔር ድምፅን ይቀበላል። የሚያናውጥ ነገር አለ፣ እነሱ ይቆማሉ። በዓለቱ ላይ ጸንተው ይቆማሉ። እዚህ በዓለቱ ላይ ይቆማሉ። ስለዚህ የእግዚአብሔር ሕዝብ እኔ እንደዚህ እላለሁ ሃሌሉያ እግዚአብሔር መንገድ አለ በእናንተ ፊት። አቅጣጫን ያሳያቸዋል፣ መንገድን ይሰጣቸዋል። ሃሌሉያ ግን ጸንታችሁ ቁሙ። ራታማሽካ እንደዚህ ያለ ሙሴ እግዚአብሔር ዛሬ ታምራትን ያደርጋል። እሱ የሚያደርገውን ደግሞ ታያላችሁ አለ። እናንተ የሚጠበቅ ምንድን ነው? ጸንታችሁ ቁሙ። ከዛስ እግዚአብሔር የሚያደርገውን ታያላችሁ። በኋላ ላይ የፈርዖን ወታደሮች አሉ። ከፊት ግን አሁንም አቅጣጫን የሚሰጥ ባህር ሳይሆን ዝግ የሆነ መንገድ ነው። ግን በዛ መካከል ሃሌሉያ ቁሙ። ሃሌሉያ ሮሳታና ሞረ ተነግራቸዋለሁ። እንደ ቤተ ክርስቲያን በተለያየ ጥያቄ ውስጥ ነው ያለነው አሁን። ግን ሃሌሉያ የእግዚአብሔር ልጆች ሁሉ ጊዜ ባለቤቱን ይሰማሉ። ሃሌሉያ የቤተ ክርስቲያን ባለቤት ደግሞ እግዚአብሔር ነው። የሕዝቡ ባለቤት ደግሞ እግዚአብሔር ነው። ከኛ የሚጠበቀው ጨለማ አለ፣ ጸንቶ መቆም። መገፋት አለ፣ ጸንቶ መቆም። ሃሌሉያ በዛ ውስጥ እግዚአብሔር ይሰራል። ስለዚህ ጳውሎስ ተነሱ አለ፣ በርትታችሁ ቁሙ አለ። ሃሌሉያ ይሄንን የኤልያስ ሕይወት ላይ ግን እናጣለን። በቃ መቆም አልቻለም። በቃ ነው ሰደኛ። እግዚአብሔር ዛሬ የሚፈልገው የሚጸኑ ትውልዶች ነው። ሃሌሉያ ወንጌል እስከ ዛሬ የመጣው ከጸኑት ጋር ነው። ሃሌሉያ ዛሬ እግዚአብሔር አንድን ሰው እንደዚህ ይለዋል። ሃሌሉያ ካንተ ጋር ማስቀጥለው ነገር አለ። ሺጋር ማስቀጥለው ነገር አለ። አንተ ቁም ይላል። ሃሌሉያ ሸባዱ ላወደላው ሲወችን ይመንቀባ ሲወችን ዱብኝ ቀባ። ሃሌሉያ ተጋር ነገር አለ። ሃሌሉያ ጸንተ ቁም። ሃሌሉያ አሜን አሜን። ቀጥለሽ ለመሄድ ርዕሳችንን አትልቀቁ፣ ጸንታችሁ ቁሙ ይላል። ሃሌሉያ መሪዎች ጸንታችሁ ቁሙ ይላል። ሃሌሉያ ቃሌን ይዛችሁ ቁሙ። ማታራዲያ ዝም ብሎ መቆም አይደለም፣ ቃሌን ይዛችሁ ቁሙ። ክብር ለኢየሱስ ይሁን። ዛሬም ቀጥለን እግዚአብሔር ይፈልጋል። ደክመን ከሆነ እግዚአብሔር የሰጠንን ነገር ብዙ ከኛ ደክሞ ከሆነ እግዚአብሔር ጸንተቁም ይለናል። ሃሌሉያ ሲጸንቼ ቆማለሁ በሉ እስቲ። ሃሌሉያ ኢየሱስ ቀጥለን ለመሄድ ሌላኛው ላሳያችሁ የምፈልገው ሃሌሉያ
የጠራንን እግዚአብሔር ልንታመን ይገባል። ሲኔ ጥሪ ያለ ይመልስ አኒዋሚቸን ቀበይ አሜን ሃሌሉያ። ይሄንን ቃል ቀድም አንብቤዋለሁ። ጳውሎስ አንድ ትልቅ ነገር ይናገራል። ሃሌሉያ 26 አካባቢ ከናፍስ ጀባጣ 27 26 ያዋሪያ 10 27 26 ከናፍስ ጀባጣ ያጀራና አኩማ ኤርገምች አነትሂሜ አከ እኒ ተኡፍ ዋቀዮን ነነመነዳ ሃተኡ ይመሌ መርከምኒ ኬኛ ቢሻን ኬሳ tokkotti lafaan rukutamuun isaa hin oolu jedhe. ሃሌሉያ ነነመነዳ ከናፍስ ጀባጣ ኤርገምች አከን አነትሂሜ አከ እኒ ተኡ ዋቀዮን ነነመነዳ እቺን ቃል ነው የምፈልገው 25 ላይ። ስለዚህ እናንተ ሰዎች ለማን ነው የሚናገረው? ምግብ ለተው ሰዎች፣ ባጋጠማቸው ሁኔታ ተስፋ ለቆረጡ ሰዎች፣ ባሉበት ሁኔታ ተስፋ ለቆረጡ ሰዎች፣ አቅጣጫ ለጠፋቸው ሰዎች፣ መድረሻቸውን እንኳን ለማያውቁ ሰዎች ጳውሎስ እንደዚህ ያለ እኔ የተናገረኝን አምላክ ምን አደርጋለሁ አለ እታመነዋለሁ። አያችሁ ህዝብን የሚያስቀጥሉ የሚቀጥል ህዝብ ሁሉ ጊዜ በማን ነው የሚታመን? በእግዚአብሔር ይታመናል። ሃሌሉያ በእግዚአብሔር ይታመናለሁ። ዋቀዮተን ይከተል አሜን። ዋቀዮተን አመነዳይ አሜን። በዛ ሁሉ ጳውሎስ እንደዚህ ያለ እኔ አምላኬ እታመነዋለሁ አለ። በፍርድ ፊት ሊቆም ነው እኮ የሚሄደው ግን አምላኬ ይታመናል። እሱ እንደተናገረኝ እንሻገራለን። እሱ እንዳለኝ ሆነ ባጣራ እስቲ አጠገባችሁ ያለው ሰው እሱ እንዳለ ይሆናል ብሎ ስለቴነው ብሎ የእግዚአብሔር መንፈስ በውስጤ እንደዚህ ያሳየኛል። ብዙ ሰዎች የተናገርከው ያልከው ምንድነው? እግዚአብሔር እንደዚህ የተናገርኩት ይሆናል። የተናገርኩት ይሆናል። እዚህ መሬት የተናገረው ይሆናል። አካኩ እግዚአብሔር ያለው ይሆናል። እታመነዋለሁ። አሜን። የሚታይ ነገር በዛን ሰዓት የለም ግን የእግዚአብሔር ሰው ያያል። ሃሌሉያ ጳውሎስ አሻግሮ ሲያይ እናያለን። በእጁ ላይ የሚጨበጥ ነገር የለም ግን እታመነዋለሁ። አሜን። ማን? እግዚአብሔር። ሃሌሉያ ዛሬም በአካባቢያችን የሚጨበጥ የሚታይ ነው ብለን የምናሳይ ባይኖር የታመነው ጌታ ሃሌሉያ ዛሬም ከኛ ጋር ይሰራል። ዛሬም ያስቀጥለናል። ስለዚህ እግዚአብሔር ዛሬ እንደዚህ ይለናል። ሃሌሉያ በኔ ተደገፉ፣ ሃሌሉያ በኔ ተማመኑ፣ ሃሌሉያ ክብር ለኢየሱስ ይሁን። ጨርሻለሁ። ካስረዘምኩ ምልክት ስጡኝ። ኢየሱስ ጌታ ነው። የመጨረሻ ሁለት ነገሮችን አሳያቸዋለሁ። ቀጥሎ ለመሄድ የሚለውን እያሳየዋችሁ ነው። እንግዲህ ኢየሱስ ጌታ ነው። ኤልያስን እንደዚህ ያለው መልአኩ ነው ተነስተና ይሄ ሰውዬ ምን ያስፈልገዋል ማለት ነው? ነዳጅ ጨርሷል። እስቲ አጠገባችሁ ያለው ሰው ነዳጅ ጨርሰሃል ወይ? ነዳጅ ጨርሰሻል ወይ? ዝም ብሎ መንፈስ ቅዱስ የሚሰጠኝ ቃል አሁን ላይ ትንቢት እየጨረስኩ ነው። ሃሌሉያ። ስለዚህ ሌላ ነገር ለምን ይዞ አልመጣም? እስቲ መልአኩ ቢላ ምናምን ይዋላ ሰይፉን ይዞ ለምን አለ? ምንድነው ይዞ ለምን ተነስተና የሚያስፈልገውን ስለሚያውቅ ይሄ ሰው ቀኑን ሙሉ አንድ ቀን ሙሉ ሄዷል፣ ደክሞታል፣ ተስፋ ቆርጧል። ተነስተ ብላ ከላይ የመጣውን ብላ። ሃሌሉያ። ስለዚህ ቀጥሎ የሚሄዱ ትውልዶች ሁሉ ጊዜ ምን ያደርጋሉ? ይበላሉ፣ ይመገባሉ። ሃሌሉያ። ይሄ ምን በላው ምንድነው? እግዚአብሔር ቃል ጸሎት ነው። ሃሌሉያ። ጳውሎስ ደግሞ ምን አላቸው? ተነስታችሁ ብሉ እስቲ አለ። ላሳያችሁ ቻራባሊያ ኢየሱስ ጌታ ነው። ያኛውን መልአኩ ነው ተነስተህ ብላ እስቲ አለ። ያስፈልግሃል አለ። ጳውሎስ ደግሞ መልአኩ አልነገረው። አይ ይራማታካያዲያ እስቲ እንደዚህ በሉልኝ አጠገባችሁ ያለው እግዚአብሔር የነገረህም በሉት እስቲ ታያለ በሉት። ብላ ግን በሉት። ተነስተህ ብላ በሉት። ቪካላባና ሳታራዲያ ከ5 ከ7 ቀድም ስላነበብኩኝ እሱን አላነብም። ተነስተ ሁለት ጊዜ ነው። ሃሌሉያ። የመጀመሪያው በላ ጠጣ፣ ከዛ ተመልሶ ምን አለ? ኢየሱስ ጌታ አሜን።
አምላካችን ግን እንዴት ድንቃላችሁ ምን አስቸገረኝ ከዚህ ጋር ብሎ አልተውም ምክንያቱም በኤልያስ ላይ ዓላማ አለው ሃሌሉያ ምን ከሱ ጋር ምን አስጨነቀኝ ጉዳዩ አላለ አሁን መጣ ይዞ ሃሌሉያ አሁን ታዲያ ሰርቪሱን ይዞ መጣ ሃሌሉያ መልአኩም አልደከመውም እግዚአብሔርም በሱ ላይ ያለውን ዓላማ ወደ ሌላ መቀየር አልፈለገም አሁን ተነሳ ሃሌሉያ ተነስ ገና ትሄዳለህ እስከ ሲና ተራራ ትሄዳለህ ተነስ destiny እዚህ አይደለም ወታናዬ ሃሌሉያ አሜን አበይነ መካይት ለአንጂ ቃል ከሚከስ ቢቲሜላስ ካየ እጆን ሲበባዶ ሲቲ ካየ እጆን ሲሉጅንዱባቹ በርባርቱ ጅራይ ሃሌሉያ ቦታ አለ ተነስ ኤልያስ አረኔ ተደተኛ ተነስ ሃሌሉያ ሁለተኛ ጊዜ ማቶራ ሻካቶቫ ኢየሱስ ጌታ ነው አሜን ክብር ለኢየሱስ ይሁን እስቲ ጳውሎስ ያረጋውን ላሳያችሁ ደስ ስለሚለኝ በዛ ሁኔታ ውስጥ ሰዎቹን ተነስታችሁ ብሉ ሲል የሐዋርያት ሥራ 27:33 እሺ ቀንም ሲነጋ ጳውሎስ ምግብ ይበሉ ዘንድ ሁሉንም ይለምን ነበር እንዲህም አላቸው ይሄን ቃል እየጠበቃችሁ ምንም ሳትቀበሉ ጾማችሁን ከሰነበታችሁ ዛሬ 14ኛ ቀናችሁ ነው ስንት ቀናችሁ ነው 14ኛ ቀናችሁ ነው ስለዚህ ምግብ ትበሉ ዘንድ እለምናችኋለሁ ይህ ለደህንነታችሁ ይሆናልና ከናንተ ከአንዱ የራስ ጠጉር እንኳን አጠፋም ለደህንነታችሁ ይሆናል መድረስ እንደምትደርሱ እግዚአብሔር ነግሮኛል ባለመብላታችሁ ግን እንዳትሞቱ ያላቸው ነው ያችሁ ዲሱ ከሰኒ ነከንዱነ ቃሉን ተረድታችኋል አመለፍቲ በሩትሞ ኛታ አከኛተኒፍ ጳውሎስ ነሞተ ሰነ ሁንዱማ ጎርሴ ኛታ ኡቱ ኛቲን ትሩን ከሰነ ጉያ ኩድ አፍረፋል ሆማስ አፋኒን hinqamne ኦሉ ዳፍዩ ምን ለማድረግ ኦሉ ለመትር አማርኛው ለመዳን ይላል ኦሮምኛው ለመትረፍ ራሱ ለምን እነዚህ ሰዎች 14 ቀን 15ኛ ቀን ላይ ቢሆኑ የእግዚአብሔር ፍቃድ አይደለም በራሳቸው ነው ምን ያደርጉት የሞቱት ማለት ስለዚህ ጳውሎስ እግዚአብሔር እንደምትደርሱ ነግሮኛል ከናፍ ኦሉ ዳፍዩ ኛቹን ሲን በርባችሳ ከናፍ ኛታ አከኛተን እሲን ናንጎርሳ እሲን ኬሳ ማታነመ ተኮ ኢራዩ ሪፌንስ ተኮ ለቢ ሃሌሉያ አሜን አላችሁ ሁለታችሁን አያችሁ ይሄኛም ኖርማል ምግብ ነው የሚነግራችሁ እዛ ጋር ጳውሎስን ስታይ ወደ መንፈሳዊ ፈታን እንጂ እግዚአብሔር እንዲበላ ፈልጓል ስጋው እንዲቀጥል ፈልጓል ኢየሱስ ጌታ ነው አሜን ዛሬ እኔ ስለ ምግብ አይደለም ይገባችኋል ቃሉ እንዲበላ ያስፈልጋል አሜን እንጸልይ ያስፈልጋል አሜን ልውሰዳችሁ የሐዋርያት ሥራ ላይ ደግሞ ታስሮ ይያሉ ኢየሱስ ጌታ ነው የሐዋርያት ሥራ ምዕራፍ 12 ቁጥር 20 እስከ 25 ላይ አንብቡ እናንተ እዛ ጴጥሮስ ታስሮ ያለ ምን ያደርጋል ቤተክርስቲያን ደግሞ ስለ ጴጥሮስ ምን ታረጋለች ጸልይ ነበር ራዲያችን እንዲቀጥል ቤተክርስቲያን እንድትቀጥል እግዚአብሔር ዛሬ ከኔና ከናንተ ይሄንን ይፈልጋል ቃሉ ለተለት እንድንበላ እንድንጸልይ እንድንተጋ ይፈልጋል ሃሌሉያ የታሰረ ነገር ቢሆን ስንጸልይ ይፈታል ሃሌሉያ የደከመ ሰው ቢሆን ይህንን የእግዚአብሔር ቃል በበላ ቁጥር ይበረታል ይጸናል ሃሌሉያ ስለዚህ ቀጥለን እንድንሄድ የእግዚአብሔር ቃል ነው ቤተክርስቲያን ትቀጥላለች በሉ ቀጥላለን በሉ እየተቀጣጠልን እንቀጥላለን በሉ ሃሌሉያ ቦባ አቢተወን ገላፊና ከነፉለ እትፉና ሃሌሉያ መክሪፉ ፈያሜ እቀጥላለሁ በሉሲ ራካቴና ማራዲያስ ይለናል ዛሬ እንድንበላ እግዚአብሔር ይፈልጋል አብዛኞቻችን ከኔ ጀምሮ ከአገልጋዮች ጀምሮ ከእግዚአብሔር ቃል ልቀናል በዚህ ጊዜ እግዚአብሔር እንደዚህ ይላል እንደ መሪዎች እዚህ ውስጥ ስላለ ህዝቤን እንድታስቀጥሉ ብሉ ጸልዩ ብሉ ይለናል ሃሌሉያ እግዚአብሔር ከኛ ጋር አለ ስለዚህ የመጨረሻ እግዚአብሔር ከኛ ጋር
ለቤተ ክርስቲያኑ እንደሚጠነቀቅ ማወቅ ይኖርብናል። እትፉፍኔ ያደም ይሄንን ቃል ለምን እንደማነሳላችሁ የሐዋርያት ሥራ 27:34 ላይ የሐዋርያት ሥራ 27:34 ላይ እንደዚህ ይላል ኦሉ ዳፊዩ ኛቹን ሲን በርባቺሳ ከናፍ ኛታ አከኛተን ሲነንጎርስ ኢሲን ኬሳ መታን መተኮ ኢራዩ ሪፌስ ተኮሌ ይንበዱ አማኞች ያልሆኑትን ራሱ በማን ምክንያት ነው እግዚአብሔር ያተረፋቸው ያለ? በጳውሎስ ምክንያት። በእኛ እኮ ብዙዎች እንደሚተርፉ ታውቃላችሁ። ኤልያስንም እንደዚህ ያለው እናንተ ሄዳችሁ አንብቡ። ኤልያስንም አይ እኔ ብቻ ነኝ የቀረው ሲል አንደኛ ነገሥት 19:16-18 አይ እኔ ያለኝ አንተ ነው ያልክ እንጂ እኔ ወንጌልን የሚያስቀጥሉ አለ። የዚህ አካል እንድትሆን ግን እፈልጋለሁ አለ። እኔ እንደ መሪ እናገራለሁ። ሞር የመሪዎች እንትን ነው ብዬ ነው መስሉም ስላለ ምንድነው በብዙ ነገር እንጨነቃለን። አማኞች በተለያየ ዲያቆናት ውስጥ እንትን ልንጨነቅ እንችላለን። እግዚአብሔር ግን ከኔ በላይ ለሕዝቡ ይጠነቀቃል። አሜን። እነዛ ያላመኑት በማን ምክንያት ነው የቀረው? በጳውሎስ። እኛ በስፍራችን ስንቆም እግዚአብሔር ይሰራል። አሜን። እንድንቀድመው እግዚአብሔር አይፈልግም። በዘመናት ቀጥለን እንሄዳለን። አሜን። ለመቀጠል እነዚህን እግዚአብሔር ከኛ ጋር ይፈልጋል። ለመቀጠል በሉሲ እግዚአብሔር ትክክለኛ እይታን ከኔ ይፈልጋል። በሉሲ ሁለተኛ ለመቀጠል በሉሲ ምሪቱን ከኔ ይፈልጋል። ሶስተኛ ለመቀጠል በሉሲ ጸንቶ መቆምን ከኔ ይፈልጋል። አራተኛ ለመቀጠል በሉሲ በሱ እንድታመን ይፈልጋል። አምስተኛ ለመቀጠል በሉሲ መጸለይን መብላቴን ይፈልጋል። በሉሲ ስድስተኛ ለመቀጠል በሉሲ በሱ እንድደገፍ ይፈልጋል። አሜን። እግዚአብሔር ከኛ በላይ ለሕዝቡ ያስባል። አሜን። መሪዎች በብዙ ምን አለ ኢየሱስ ማርታና ማርያም በብዙ ተባክነው የሚያስፈልገው ግን አንድ ነገር ነው። ሃሌሉያ። ስለዚህ እግዚአብሔር ከቤቱ ጋር አለ። ከኛም እንፈልገው በቦታችን ላይ ነው። እግዚአብሔር ደግሞ እንደሚያራምደን ማመን ጸልያለን። ሃሌሉያ። ቅርታ አስረዝሜ ከሆነ ሮሻላባዲና ማሴክራቫናሲያ ሄላባራስ ቶራባራዲያ ቀጥሎ ትሄዳላችሁ። እትፉፍቴ አደም ታይዳዋቀ እትፉፍቴ አደም ታይዳዋቀ የሚያስቆማችሁ የለም እያለ ነው እግዚአብሔር። ያንተ ድካም ራሱ አያስቆምህም። ያንቺ ድካም ራሱ አያስቆምሽም። ሃሌሉያ። ያው ጸሎት ስለሆነ ተወሰነ ጸልይ፣ ከዛ ወደ ሌሎች አሳልፋለሁ። ሞታራዳላባሽ ካራዴ ሼኮራዳባራዲያ መንፈስ ቅዱስ ሃሌሉያ ሮሻ ካላባናሲያ አፈረታው መንፈስ ቅዱስ አፉን ቁልቁሉን ይሰደበይሽ ዛሬ በሚያበራታችሁ መንፈስ ቅዱስ ያለ የሚያጸና መንፈስ ቅዱስ ያለ ያስቀጥልሽ ይፈልጋል። በክብር ሊያስቀጥል ይፈልጋል። ዝም ብሎ አይደለም፣ በልዩ መንፈስ በልዩ ኃይል እንድትቀጥሉ ይፈልጋል። ሲቀጥላለሁ